እናንሳ። ሞትን በማሰብ መሞትን ባለመርሳት በህይወታችን ማግኘት የምንችለው 5 ጥቅሞች። የመጀመሪያው በህይወት እያለች የሞተች ናት ይላል። በቅምጥል በስጋዊ ደስታ ብቻ የምትኖር ሰው ከእግዚአብሔር የተለየች ሰው በህይወት ብትኖርም እሷ ሙታን ናት ብሏል። ክርስቲያን ሞት ሲባል ልናስብ ውስጣችን ልናስታውስ የሚገባው ምንድነው? 3 ትርጉም። የመጀመሪያው ስለሞት ነው የምንነጋገረው። ስለሞት ሞትን ስለማሰብ እንነጋገራለን። በዛ ውስጥ የእመቤታችን ረፍቷል ለምን በደስታ እንደምናከብር። ሁለተኛ ደግሞ ስለሞት ማሰብ አንድ የቅድስና መንገድ ስለሆነ ስለሞት እንማማራለን። ግን እንደ ክርስቲያን ሞት ሲባል ልናስብ ውስጣችን ልናስታውስ የሚገባው ምንድነው? 3 ትርጉም። የመጀመሪያው ሞት ማለት የቃሉ ትርጉም ሞት ማለት መለየት፣ መፍረስ፣ መበስበስ ማለት ነው። ሞት ማለት መለየት ነው። 2 አይነት ሞት አለ። የመጀመሪያው ስጋና ነፍስ ስትለይ ያ ሞት ይባላል። ሁለተኛው ሞት ደግሞ ነፍሳችን ከእግዚአብሔር ስትለይ ያ ሞት ይባላል። ስለዚህ የመጀመሪያው ሞት ማለት መለየት ማለት ነው። የስጋና የነፍስ መለያየት ሞት ነው። ነፍስ ደግሞ ከእግዚአብሔር መለየቷ እንደ ሞት ይቆጠራል። የስጋና የነፍስ መለየት የስጋ ሞት ይባላል። ይህ ሁላችንም የማይቀርልን ሞት ማለት በተፈጥሯችን የሚጠብቀን ሰበብ መሆናችን የማይቀርልን ነው። እግዚአብሔር በሰጠን ህይወት ውስጥ ሲፈጥረን ህይወት ሰጥቶናል። ሁላችንም በምድር ላይ ያለን ህይወት በሞት የሚገባደድ ነው። የተወሰነ እድሜ ገደብ አለው። ሁላችንም እንሞታለን። ጽድቅም ኃጢአትም ሰራ ሰው ሆኖ የማይሞት የለም። ክርስቶስ የማይሞተው የሞተው ምን ስለሆነ ነው? ሰው ስለሆነ ነው። ስለዚህ በሰው ህይወት ውስጥ ሞት ግዴታ ነው። ክርስቶስ ሞቷል ሰው ስለሆነ። እመቤታችንም የአምላክ እናት ሆና የሞተችው ለምንድን ነው? ሰው ስለሆነች ነው። ስለዚህ ስጋዊ ሞት የማይቀር ሞት ነው። በሰው የተፈጥሮ ሂደት ውስጥ ያለ የሚኖር ነው። ሁለተኛው ሞት ግን የነፍስ ሞት ግን በእኛ ፈቃድ የሚመጣ ሞት ነው። ሰው ከእግዚአብሔር ሲለይ በኃጢአት በበደል ከእግዚአብሔር እየራቀ ሲሄድ ሰው ከእግዚአብሔር ሲለይ ያኔ የነፍስ ሞት ይባላል። ልክ ስጋችን ነፍስ ሲለያት ለስጋችን በህይወት ለመኖር ለመቆም ነፍስ ነው ህይወቷ ለስጋችን። እዚህ ልክ ስጋችን ነፍስ ሲለያት በድን ትሆናለች፣ ትሞታለች። ለነፍሳችን ደግሞ ነፍሷ ማን ነው? እግዚአብሔር ነው፣ ክርስቶስ ነው። ለነፍሳችን ነፍስ እግዚአብሔር ነው። እዚህ ነፍሳችን ከእግዚአብሔር ስትለይ ከጸሎት ቃሉን ከመስማት ቤቱን ከመምጣት ከእግዚአብሔር ጋር ካላት አንድነት ስትለይ ስትርቅ ያን ጊዜ ነፍስ እየሞተች ትመጣለች። ሰው በቁሙ እያለ በህይወተ ስጋ እያለ ይህንን ሞት ሊሞት ይችላል። ቅዱስ ጳውሎስ አንደኛ ጢሞቴዎስ 5:6 ላይ ቅምጥሊቷ ግን በህይወት እያለች የሞተች ናት ይላል። በቅምጥል በስጋዊ ደስታ ብቻ የምትኖር ሰው ከእግዚአብሔር የተለየች ሰው በህይወት ብትኖርም እሷ ሙታን ናት ብሏል። የእሷ ሞት የነፍስ ሞት ነው። ስለዚህ ሞት ማለት መለየት ነው። የነፍስ ከስጋ መለየት፣ የነፍስ ከእግዚአብሔር መለየት ሞት ይባላል። ሁለተኛው ሞት ሲባል ልንይዝ የሚገባው መረዳት ሞት ማለት እረፍት ነው። ሞት ማለት እንቅልፍ ማለት ነው። ሌላኛው በተለይ እመቤታችን ሞተች ከሚለው ይልቅ የምንገልጠው ለቅዱሳንም አረፉ ነው የምንለው። ሞት እረፍት ስለሆነ በተለይ የክርስቲያን ሞት እረፍት ነው። የክርስቲያን ሞት ማንቀላፋት ነው። ሁላችንም የምንለው አባባል አለ። እንቅልፍ ማለት ትንሹ ምንድነው? ሞት ነው። ስለዚህ ይሄንን ገልብጡት። እንቅልፍ ትንሹ ሞት ከሆነ ሞት ደግሞ ትልቁ እንቅልፍ ነው። ሞት ማለት ማንቀላፋት ነው። ሞት ማለት እረፍት ነው። ይሄንን ራሱ ክርስቶስ ያዘኑ ሰዎችን ልጃቸውን አጥተው በሐዘን ላይ የተቀመጡ ሰዎችን ያጽናናበት ቃል ነው። ሉቃስ 8:52 ላይ ልጁ በጣም ታማበት የነበረ ኢያኢሮስ የሚባል አንድ ሰው ወደ ክርስቶስ ይመጣና እባክህ ጌታ ሆይ ልጄ ታማለችና አድንልኝ ይለዋል። እሺ ብሎ ክርስቶስ ከኢያኢሮስ ጋር ወደ ቤቱ ልጁ ሊያድንለት በሚሄድበት ጊዜ አንድ ሰው ከኢያኢሮስ ቤት ይመጣና ኢያኢሮስ ሆይ መምህሩን አታድክመው፣ ልጅህ ሞታለች፣ ወደዛ መሄድ አይጠበቅበትም፣ ካልሆነ ተስፋ የለም ሲለው በዛ ደንግጦ ሳለ ክርስቶስ እመን እንጂ አትፍራ አለው። በዚህ ቃል ተጽናንቶ ከክርስቶስ ጋር ኢያኢሮስ ወደ ቤቱ ሲሄድ ያቺ ልጅ ሞታ በዚያ ያሉት ቤተሰቦች ሁሉ ተሰብስበው ዋይ ዋይ እያሉ ያለቀሱ ነበር ይላል። ልክ ክርስቶስ በደረሱ ጊዜ ሐዘናቸውን ለቅሷቸውን ይመለከትና ምን ብሎ ነው ያጽናናቸው? አይዟችሁ ይህች ልጅ ተኝታለች እንጂ አልሞተችም አላቸው። በዛ የነበሩ ሰዎች ክርስቶስ ይህን ባለ ጊዜ ምን አደረጉ ነው የሚለው መጽሐፍ ቅዱስ? ሳቁ ነው የሚለው። የሳቁት ደስ ብሏቸው አይደለም፣ እንደው ቀልድ መስሏቸው ማለት ነው አይደል? ለምሳሌ እናንተ እንደ ሞት ያረጋገጣችሁት ሰው ሕክምና ላይ ስለምትሆኑ እርግጠኛ ሆናችሁ ተገንዞ ይህ ሰው ተኝቶ ነው ቢባል ቀልድ ነው የሚመስለው አይደል? ስለማያምኑ ስቃውን ያሳለፉት። ለክርስቲያን ግን ለሚያምን ሰው ሞት እረፍት ነው፣ ሞት ማንቀላፋት ነው። ልክ ተመሳሳይ ክርስቶስ አልዓዛርን በሞተ ጊዜ አልዓዛር ተኝቷልና ወደዛ እንሂድ ብሎ ነው ለሐዋርያት የነገራቸው። ስለዚህ ሞት ሲባል ሁለተኛ ልናስታውስ የሚገባው ትርጉም ምንድነው? ሞት ማለት እረፍት ነው። ሞት ማለት እንቅልፍ ነው። ሐዋርያት ሥራ 13:36 ላይ ቅዱስ ዳዊትም የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ቅዱስ ዳዊት የእግዚአብሔርን ሐሳብ አገልግሎ አንቀላፋ ነው የሚለውና ስለዚህ ሞት ማለት ማንቀላፋት ነው። ሞት ማለት
እረፍት ነው። ዮሐንስ አፈወርቅ ከዚህ ትርጉም አንጻር ምን ብሎ ነው የሚናገረው? ለሞተ ሰው የምታለቅስ ከሆነ ለተኛም ሰው ማልቀስ አለብህ ይላል። የሞተ ሰው በጣም የሚያሳዝን ከሆነ በዛውም ልክ ሞት ማለት እንቅልፍ ስለሆነ እንቅልፍ ለወሰደ ሰው ለተኛውም ሰው በዛው ልክ ልታለቅስለት ይገባል። የሞተም ስለተኛ ብሎ ተናግሯልና ሁለተኛ ሞት ሲባል እረፍት እንቅልፍ ማለት እንደሆነ ልንረዳ ይገባል። ሶስተኛ ሞት ወደ እግዚአብሔር የሚወስድ መንገድ ነው። በተለይ ዋናው ሁልጊዜ እንደ ክርስቲያን ሞት ሲባል አይምሯችን ውስጥ ሊመጣ የሚገባው ትርጉም ይህ ነው። ሞት ወደ እግዚአብሔር የሚወስድ መንገድ ነው። መዝሙር 68 ቁጥር 20 ላይ አማርኛው መጽሐፍ ቅዱስ ከሞት መውጣት በእግዚአብሔር ነው ይላል። የግዕዙ ግን የሞት መንገድ ወደ እግዚአብሔር ነው የሚለው። የሞት መንገድ ወደ እግዚአብሔር ነው። ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ሞት ለዘላለማዊ ሕይወት የምንወለድበት መንገድ ነው። መቃብር ደግሞ ለዘላለማዊ ሕይወት ለመወለድ የምንቆይበት ማህፀን ነው ማለት ነው። ስለዚህ ሞት ማለት ለክርስቲያን ከሞት በኋላ እግዚአብሔርን ፊት ለፊት የምናገኝበት ከእግዚአብሔር ጋር ፍጹም ያለ ስጋ ፈተና ለስጋ ሐሳብ መኖር የምንጀምርበት መንገዱ ሞት ነው። በሞት መንገድ ነው ወደዛ ወደ ዘላለማዊ ሕይወት ውስጥ ማለፍ የምንችለው። ይሄንን ስለሚያውቅ ቅዱስ ጳውሎስ ምን ብሎ ነው የተናገረው? ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ የሚሻል እሱ ነውና ብሏል። ቅዱስ ጳውሎስ ሊሄድ እፈልጋለሁ ያለው መሞት እፈልጋለሁ ነው። ሞት ወደ እግዚአብሔር የሚወስድ መንገድ ነው። ወደ ዘላለማዊ ሕይወት ለመጀመር የምንችለው ከሞት ባለው ሕይወት ነውና ከዚህ ትርጉም አንጻር ቅዱሳን ይሄንን ስለሚያውቁ ሞትን መፍራት አይደለም፣ ሞትን በጣም የሚጓጉለት የጸሎታቸው ርዕስ ራሱኛ ከሞት አውጣን ነው የምንለው። ቅዱሳን ደግሞ ውሰደኝ እስከ ማለት የሚደርሱት ለሞት ያላቸው ትርጉም ይሄ ስለሆነ ሞት ወደ እግዚአብሔር እንደሚወስድ ስለሚያውቁ ቅዱስ ጳውሎስ ሞቱን ይናፍቅ ነበር። ከሁሉ የሚሻል እሱ ነውና ከሞት በኋላ ከእግዚአብሔር ጋር ያለ ስጋ ፈተና ሐሳብ መኖር ስለሚቻል አንደኛ ነገሥት 19:4 ላይ አንደኛ ነገሥት 19:4 ላይ ደግሞ ኤልያስ ምን ብሎ ነው የጸለየው? አቤቱ አምላኬ እኔ ከአባቶቼ አልበልጥምና ውሰደኝ ብሎ ጸለየ። እኔ ከአባቶቼ የምበልጥ ሰው አይደለሁምና ውሰደኝ ብሎ እስከ መሞትን ፈልጎ የጸለየው ሞት ወደ እግዚአብሔር የሚወስድ መንገድ እንደሆነ ስላወቁ ስላመኑም ነው። ቅድም እንዳነሳ ነው በእመቤታችን የዕረፍቷ ቀን የማናዝነው የማንከፋው የእመቤታችን የዕረፍቷ ቀን እመቤታችን ወደ ማን ሄደችበት ነው? ወደ ልጇ። ስለዚህ ያሳዝናል። ለምን እናዝናለን? ይህም ያሳዝን አይደለም፣ ምንም የሚያስደስት ወደሱ መሄዷ የበለጠ ደስታ ሐሴት ያለው ቀን ስለሆነ ልናዝን አይገባም። ከዚህ ተመሳሳይ አንጻር ዮሐንስ አፈወርቅ አንድ ሰው ወደ ሌላ ሀገር ወደ ተሻለ ሀገር ቢሄድ የሚያዝን ከእናንተ ውስጥ የሚከፋው ማን ነው ይላል አይደል? ለምሳሌ የምናውቀው ጓደኛችን ዲቪው ደርሶት በሌላ ምድል አሜሪካ ሀገር ቢሄድ ምንድን ነው የሚሰማን? ለጊዜው ጓደኝነቱን አስበን መሄዱን አስበን ቅር ሊለን ይችላል። ግን ወደ ቤት ስንመለስን ደስ እያለን ነው የምንሄደው አይደል? እንደው ምን ነው እንዳትረሳኝ ነው የምንለው። ለሞተ ሰው እንዳትረሳኝ ይላል እንደው አላቀም ነው የምንለው። ማለት እንዲያስበን የምንፈልግ ከዚህ ውስጥ ማንም የለም። ግን የተሻለ ቦታ ሄደው ማን ነው? አሜሪካ ከሄደና ወደ እግዚአብሔር በሞት ከተወሰደ ሰው የተሻለው ማን ነው? ወደ እግዚአብሔር። ቅዱሳን እኮ ሞተው እንኳን የምንለምናቸው ወደ እነሱ እንዲያማልዱን የምንጸልየው አሜሪካ ከሄዱ ዘመዶቻችን ይልቅ የትኞቹ ይበልጣል? ወደ እግዚአብሔር የሄዱ ቅዱሳን ስለሚበልጡ ነው። ሞተው እንኳን ወደሱ ምንጸልየው ወደ እነሱ የምንለምነው ማለት ነው። ስለዚህ ሞትን ማሰብ መረዳት መቻል ያለብን ከዚህ አንጻር ነው። ቅዱሳን የገደላቸውን ሰው እንኳን አለመጥላት የቻሉት ለሞት ያላቸው ትርጉም ይህ ስለሆነ ነው። ለሞት ያላቸው ትርጉም ወደ እግዚአብሔር የሚወስድ መንገድ እንደሆነ ስለሚያስቡ የገደላቸውን ሰው እንኳን በጣም የሚወዱት ሰው ነው። ምክንያቱም ወደ እግዚአብሔር እንዲሄድ ምክንያት ሆነኝ ብለው ማለት። ስለዚህ ቅድስት አርሴማን ነው የምናስታውሰው አይደል? ቅድስት አርሴማ በሰማዕትነት አንገቷ በሰይፍ ተቀልቶ ነው የሞተችው እና ልክ አንገቷን የቀላት ሰው በሞተ ጊዜ ወደ እግዚአብሔር ዘንድ ትሄድና እባክህ ጌታ ሆይ ይህችን ነፍስ ማርልኝ አለች። ይቅር በልልኝ። ለምን? ይህች ነፍስ አንቺን የገደለች ነፍስ ናት፣ አልምራትም ሲል ቅድስት አርሴማ ምንድን ነው ያለችው? እሷ ባትገለኝ ኖሮ እኮ ወደ አንተ አልመጣም ነበር። ስለዚህ ለእኔ በጎ ውለታ ስለዋለችልኝ ይህችን ነፍስ ማርልኝ ብላ አስምራለች። እና ለገደላቸው ሰዎች ራሱ መራራት የቻሉት ቅዱሳን እነሱ ሞትን እንደ ጉዳት አይደለም የሚመለከቱ፣ እንደ ጉዳት ሳይሆን እንደ ጥቅም ወደ እግዚአብሔር መሄጃ መንገድ መሆኑን ስለሚያውቁ ስለሚያምኑ ሞትን በደስታ ይቀበላሉ። ሞትን የሚናፍቁት የሚፈልጉትም ጭምር ነውና ስለዚህ እንደ ክርስቲያን ሞት ሲባል ክርስቲያን ሞትን የሚፈራ አይደለም። ክርስቲያን ሞት ሲባል ወደ እግዚአብሔር መሄጃ መንገድ መሆኑን እያሰበ የሚናፍቀው ጊዜ እንጂ የሚፈራ አይደለም። ለክርስቲያን ሞት እረፍት ነው። ከስጋ ምኞት ፍላጎት ነፃ የሚወጣበት ስለሆነ በጉጉት የሚጠብቀው ቀን ነው። ክርስቲያን የሚፈራው ሞት ከእግዚአብሔር የሚለየውን ሞት ነው እንጂ የስጋን ሞት ክርስቲያን አይፈራም። ስለዚህ መሞታችን ግን የማይቀር ስለሆነ ልክ ቅዱሳን ሞታቸውን አስበው የቅድስና ሕይወትን ገንዘብ እንዳደረጉ እኛም አንድ ቅድስና ሕይወት ገንዘብ የምናደርገው እንደምንሞት ማሰብ ስንችል ነው አይደል? አባቶች የምትሞትበትን ቀን ዕለት ዕለት አስብ ብለው መክረውናል። ዕለት ዕለት ሞቱን የሚያስብ ሰው ምክንያቱም ባንፈልግም ሁላችንም መሞታችን አይቀርም። ስለዚህ ሞትን ማሰብ በሚገርም ሁኔታ ሰውን ቅዱስ ንጹሕ እንዲሆን ያደርጉታል። ያንን የምናረጋግጥበት የተወሰኑ ታሪኮችን እናነሳለን። ሞትን በማሰብ
ምን አይነት ዋጋ እንደምናገኝ ምን ያክል ህይወታችንን ሞትን ማሰብ እንደሚያስተካክልልን 5 ነገሮችን ሞትን በማሰብ ለተሞታችንን ባለመርሳት በህይወታችን ውስጥ ልናገኝ የምንችላቸውን ጥቅሞች ሌሎች ሞታቸውን አስበው ያገኙትን ጥቅም እያነሳን እኛም ያንን እያሰብን በህይወታችን ያንን ጥቅም እንድናገኝ 5 ነገሮችን እናንሳ። ሞትን በማሰብ መሞትን ባለመርሳት በህይወታችን ማግኘት የምንችለው 5 ጥቅሞች። የመጀመሪያው ለቅድስና ህይወት የጨከነ ማንነት ይኖረናል አይደል? ብዙ ጊዜ መልካም ነገር የምንሰራው ወይ ሲኦል ገነትን እየፈራን ይሆናል ወይ እየተጨነቅን ይሆናል እንጂ ከልባችን ቆርጠን ተክተን አይደለምና ቆርጠን መልካም ነገርን ለመኖር ለመጀመር አንድ የምንችልበት መንገድ እንደምንሞት የምናስብ የማንረሳ ከሆነ ነው። በዚህ እና አባ እንጦንስን አባ ጳውሊንን እናያለን። አባ እንጦንስ የመጀመሪያው መነኩሴ ናቸው። አባ ጳውሊን የመጀመሪያው ባህታዊ ናቸው። ለዚህ ትልቅ ህይወት ውስጥ እንዲገቡ ለዚህ ህይወት እንዲጨክኑ ያደረጋቸው ሞትን በማሰብ ነው። ሌላ ምንም ነገር አይደለም። አባ ጳውሊንን ብናይ ጴጥሮስ የሚባል ወንድም ነበራቸው። አባታቸው ባለጸጋ ነው፣ ሀብት አለው። በሞተ ጊዜ በሀብት ክፍፍል ይጣላሉ። ጳውሊ ታናሽ ስለነበር ታላቁ ጴጥሮስ ለአንተ ከእኔ ያነሰ ይገባል፣ እንደውም ስለምታባክን ስታድግ ነው የምሰጥህ ብለው በዚህ በተጣሉ ጊዜ ወደ ፍርድ ቤት ተካሰው ሲሄዱ መንገድ ላይ በሀገሩ የታወቀ አንድ ባለጸጋ ሰው ሞቶ ተገንዞ ለቀብር ሰዎች ተሸክሞት አባ ጳውሊን ሲሄዱ በሚመለከትበት ጊዜ ይህን የማውቀው ባለጸጋ ባዶ እጁን በጨርቅ ብቻ ተጠቅልሎ ወደ መቃብር እየሄደ ነው። እኔም እኮ ዛሬ ከወንድሜ ጋር የምጣላበት ሀብትና ንብረት እንዲሁ ነገ ጥየው የሚሄደው ነው። ለካ ነገ ጥየው ለሚሄደው ሀብት እንዴት ከወንድሜ ጋር እጣላለሁ ብሎ እዛ ወንድሙን ይቅርታ ብሎ ዓለምን ትቶ ገንዘቡን ሀብቱን ትቶ ወደ ብሕትናው ለብቻው 90 ዓመታትን ብቻውን በብሕትናው ለመኖር ይህንን ህይወት ጨክኖ ለመጀመሪያ ያበቃው ሞትን አይቶ ነው። አባ እንጦንስም የመጀመሪያው መነኩሴ ወደዛው የምንኩስና ህይወትን እንዲገቡ ያደረጋቸው አንድ ቤተክርስቲያን ውስጥ አንድ ቃል እግዚአብሔርን ሰምተው ሁሉን ተከተለን የሚለውን ይህን ሰምተው፣ ሁለተኛ ደግሞ አባታቸው በሞተ ጊዜ አባቴ ልክ እንደኛ መሞት አንፈልግም ማለት ሳይፈልግ ሞቷል፣ ሳይፈልግ ዓለም ወስደዋለች፣ እኔም ሳልፈልግ ነገ መወሰድ አይቀርም። ስለዚህ ዓለም እኔ ሳልፈልግ ከመውሰዷ በፊት እኔ ቀድሜ ዓለም ሳትቀድመኝ እኔ ቀድሜ ዓለምን መተው መቻል አለብኝ ብለው ሞታቸውን አስበው ይሄንን የቅድስና ህይወትን መጀመር ችሏልና ሞትን ማሰብ ይሄን ያክል ሰውን ለቅድስና ህይወት እንዲጨክን ያደርጋል። ሁለተኛ ሞትን ማሰብ ከንቱ ነገሮችን ክፉ ነገሮችን እንድንተው አቅም ይሰጠናል። እንደምንሞት ማሰባችን ሁሉን ጥለን መሄዳችን እንደማይቀር ማሰባችን ይሄ ለከንቱ ነገር ቁስል ለመሰብሰብ በከንቱ ነገር ከመማረክ በከንቱ ነገር ተማርከን በኃጢአት ውስጥ ከመውደቅ ይጠብቀናል። ለዚህ አንድ አባት ታሪክ እናስታውስ። በአንድ ገዳም ውስጥ የሚኖሩ አንድ ባት ያላቸው መነኩሴ ነበሩና በእርሳቸው በዓት ውስጥ ያለው ዕቃ 2 ዕቃ ብቻ ነው። አንድ ሳህንና አንድ ኩባያ ብቻ ነው ቤታቸው ውስጥ ያለው ማለት ነው። እና አንድ ከሌላ ሀገር የመጣ ሰው ያንን ገዳም በሚመለከትበት በሚጎበኝበት ጊዜ የእሳቸው በዓት ውስጥ ይገባል። ልክ በዓት ውስጥ ሲገባ በበዓታቸው ውስጥ ምንም ነገር የለም። ያለው አንድ ሳህን አንድ ኩባያ ነው። በጣም ገርሞት አባቴ እዚህ በዓት ውስጥ ቤት ውስጥ የሚኖሩት እርስዎ ኖት? አዎ። ይህ ቤት የእርስዎ ነው አላቸው። አዎ የኔ ቤት ነው። ታዲያ የእርስዎ ቤት ከሆነ ዕቃዎት የት ነው ያለው ሲሉት፣ እሺ እኔ ደግሞ አንድ ጥያቄ ልጠይቅህ፣ እኔም ሳይክ ባዶ እጅህን ነህ፣ ስለዚህ ያንተስ ዕቃዎችህ የት ናቸው አሉ። የኔ ዕቃማ ሀገሬ ነው፣ እኔ እዚህ ሀገር የመጣሁት ለመጎብኘት ነው። እዚህ እኔ ዕቃዎቼ በቤቴ በሀገሬ ነው ያሉት፣ ሀገሬ ስላልሆነ እዚህ ምንም ዕቃ ይዤ አልመጣም ሲሉት፣ እንግዲያውስ የኔም ዕቃ ያሉት ሀገሬ ነው አሉ። ሀገራችን ቤት ነው በሰማይ፣ የኔም ዕቃዎች ሀገሬ ነው ያሉት፣ ለዛ ነው እዚህ ጋር ምንም ይዤ የማታየኝ ያሉት። እና አንዳንድ ጊዜ አይደል ትተን ለምንሄደው ነገር ለቁሶች ለገንዘቦች ቅዱስ ጳውሎስ ምን በላውና ምን ጠጣው ካለን እርሱ ይበቃናል ብሏል። በጣም እንደክመው በብዙ በ2 በ3 ስራ ደሞዝም ቢጨመር በብዙ ጭንቅ በእውቀት በምን የምንደክመው ከንቱ ነገሮች ትተን የምንሄዳቸው ነገሮች ለመሰብሰብ ነው እንቅልፍ የምናጣው ለእግዚአብሔር ጊዜ የምናጣውና ሰው ሞቱን የሚያስብ ከሆነ ሁሉን ጥሎ እንደሚሄድ የማይረሳ ከሆነ በከንቱ ነገር ከመድከም መዳን ይችላል። በከንቱ ነገር ከመማረክን መዳን ይችላል። በተለይ በከንቱ ነገር መማረክን እንዴት መዳን እንደምንችል የአንድ መነኩሴ ታሪክ ብናነሳ መልካም ይሆናል። አንድ በሴት ፍቅር የተነደፈ አንድ መነኩሴ ነበርና ይህንን ፍጦር የሥጋ ጾር እንደምንም ለብዙ ዓመታት ተቋቁሞ ውስጡ እየፈለገ እየተመኘ እኔ መነኩሴ ነኝ፣ ዓለምን ትቻለሁ፣ ይህን ፍላጎት ማስተናገድ የለብኝም ብሎ በአንዲት ሴት ፍቅር እያያት እየተደሰተ በሀሳብ ብቻ እየተፈተነ ወደ ተግባር ሳይለውጠው ብዙ ዓመታትን ከኖረ በኋላ ያቺ በጣም በፍቅር የተነደፈላት ሴት ትሞታለች። እና መሞቷን በሰማ ጊዜ ደስ ይለውና ስለሞተች አይደለም ደስ ያለው፣ እሺ መሞቷን በሰማ ጊዜ ደስ ብሎት እሷ ወደ ተቀበረችበት መቃብር ሄድና ለስጋው ለሰውነቱ እንግዲህ ስጋ ያቺ በጣም የምትወዳት ሴት ሞታለች፣ አሁን አብራት መተኛት ትችላለህ አለ። ሰው ሲሞት አይደል ሰውነቱ ይተረፋል፣ ይሸታል አይደል? አየህ የወደድካት በጣም የተመኛት ሴት እንደዚህ የምትፈርስ የምትበሰብስ የምትሸት ምንድነው? ለዚህ ለሚበሰብስና ለሚፈርስ ነገር ነበር ንጽህናህን ቅድስናህን የምታጣው ብሎ አልታ። አንዳንድ ጊዜ በተለይ ወንዶች ነው የምንፈተነው።
ቆንጆ ነገር የተለየ ነገር ስንል ያ ነገር ግን ነገ የሚፈርስ የሚበሰብስ ነው፣ ከንቱ የሚጠፋ ነገር ነው። ውበት ሐሰት ነው፣ ደምግባትም ከንቱ ነውና በከንቱ ነገር ከመማረክ ራሳችንን ነፃ ማውጣት የምንችለው የምናያቸው የሚያጓጉ ነገሮች ምንድን ናቸው? የሚፈርሱ ነው። መኪናውም ቢሆን ቆርቆሮ ነው፣ ቤቱም ቢሆን ድንጋይ ነው አይደል? የምናያቸው የምንጓጓው ነገር ሁሉ ከንቱ ሆነ የሚበሰብሱ የሚፈርሱ እንደሆኑ የምናስብ ከሆነ በእነሱ ከመማረክ በእነሱ ምክንያት ወደ ኃጢአት ወደ ክፉ ነገር ውስጥ ከመግባት እንድናለን። ሞትን ማሰብ ክፉ ነገሮችን ብቻ አይደለም ከንቱ ነገሮችን እንኳን ለመተው አቅም ማግኘትን ይሰጠናል። ሌላው ሶስተኛው ሞትን ማሰብ መከራን፣ ችግርን ማለፍ የምንችልበት መከራና ችግርን የማንፈራበት አቅም የምናገኘው ስለ ሞት ያለን መረዳት ቅድም ባልኳችሁ መንፈሳዊ መንገድ ከሆነ ሞትን የማይፈራ ሰው ሌላ ከዛ በታች ያሉ ከንቱ መከራዎችን ትናንሽ መከራዎችን መፍራት አይችልም። በተለይ በዘመነ ሰማዕታት ብዙ ክርስቲያኖች ሰማዕትነትን የተቀበሉት ወደው ፈቅደው ራሳቸው እየሄዱ አንገታቸውን እየሰጡ ማለት ሞትን ስለማይፈሩ ራሳቸው ሆን ብለው ሰማዕትነት አያምልጠን ብለው ሞት ማለት ወደ እግዚአብሔር የሚወስድ መንገድ መሆኑን ከልባቸው ስላመኑ ሆን ብለው እየሄዱ ሰማዕትነትን ይቀበሉ ነው። ሞትን የማይፈሩ የሆኑት ለሞት ያላቸው መረዳት ቅድም ባልነው መንፈሳዊ መንገድ ስለሆነ ነው። በዛን ዘመን አንድ ታሪክ አለና በዛን ዘመን የነበረ ንጉሥ የክርስቲያኖች መግደል ብቻማ እንደው ይሄ ቀላል መከራ ነው የሚሆነው፣ እንደው መገላገል ነው። ከዛ ይልቅ ክርስቲያኖች እምነታቸውንም እንዲክዱ በደንብ እኛም ደስ እንዲለን አሰቃይተን ነው መግደል ያለብን ብለው ብዙ ክርስቲያኖችን ወዲያው መግደል ሳይሆን አሰቃይተው ነበርና የሚገሉት። ከዛ መካከል አንድ ዲያቆን ነበርና በጣም መከራውን ለማጽናት ክርስቶስንም ለማስካት ብዙ እንዲገረፍ ሲያደርግ ያለ ክርስቲያን በሚገረፍበት ጊዜ ምን ብሎ ይናገር ነበረ? ጌታ ሆይ ካንተ ግርፋት ካንተ መከራ እንድሳተፍ ስላደረከኝ አመሰግናለሁ ብሎ ይደሰት ይጀምርና ንጉሱ በጣም ይናደድና እኔ እንደያዝን ባስገርፈው እሱ እንዴት ይደሰታል? ሌላ መከራ ላምጣ ብሎ በቃ ወደ እስር ቤት ወደ ጨለማ ውስጥ ጣሉት ብሎ ያዛል። ልክ ወደዛ ሲጣል ደግሞ ጌታ ሆይ እነ ጴጥሮስ እነ ጳውሎስ ተጣሉበት እስር ቤት እኔንም ትጠለኛለህ? እንደው ለዚህ ይገባለሁ ብሎ በጣም ደስ ይለዋል። እንደው ይሄን ሰው ምን ባደርግ እንደው በቃ መግደል ነው የሚሻለኝ ሲለው ጌታ ሆይ ልትወስደኝ ነው አለ። ደስ ብሎት ማለት እና ይህ ንጉስ ግራ ገባው። ይሄን ሰውዬ ምን ባደርገው ነው ማሳዝነው አለ። ይሄ ንጉስ እኛም ቢያገኘን አሪፍ አይደል? እኛን ለማሳዘን በቀላል ነገር እንደው ታውቃላችሁ ዘይት 1000 ብር ተገባ በቂ ነው አይደል? አናማርርም ማያማርር የለም አይደል? እንኳን ተገርፈንና እስር ቤት ተጥለን እዛ ብንጣልማ አለቀልን አይደል? እንኳን እዛ ተጥለን በትምህርት ውጤት ዝቅ ሲል ምንድነው የሚሰማን? እኔ ማተቡን የበጠሰ ልጅ አግኝቻለሁ። 12 ውጤት ሳይመጣለት ቀርቶ አገልጋይ ነው፣ ሰንበት ተማሪ ነው፣ በጣም በሰዓታት ማለት ማይቀር ልጅ ነውና 12 ውጤት አልመጣና እንዴት ውጤት ጥሩ ነው እንዴት ነው እየላገኘው ሲሄድ ባጭሩ የመለሰልኝ ማተብ ይበጥሻለሁ ነው እና ይሁሉ እያደረኩ ካረዳኝ እኔ ምን ይሰራልኛል ብሎ ማለት ነው። ትንሽ መከራ ይሄን ያክል ያስክደናል ማለት ነው። ስለዚህ ለሞት ያለ መረዳት ልክ ከሆነ ግን ከሞት በታች ያሉ ማጣት ቢሆን ችግር ቢሆን ሁሉም ያልፋል አይደል? ይሄን ያክል አንሳቀቅባቸውም። ትናንሽ መከራዎችን ችግሮችን ማለፍ የምንችልበት አቅም እናገኘው ሞትን ማሰብ ስንችል፣ ለሞት ያለ መረዳት መንፈሳዊ መሆን ሲችል ነው። ሌላው በሐዘን ወቅት በተለይ ለቅሶ ላይ ካያችሁ በጣም አንዳንድ ሰው ከሐዘን አልፎ ራሱን ይጎዳል አይደል? ካልገባውም ይላል አይደል? እዛ የተቆፈረ ጉድጓድ ውስጥ ነው ካልገባው አብሬ ካልሞትኩም ይላል። ከዛም አልፎ በጣም የወደው ሰው ሲሞት በድንጋጤ የሚሞትም ሰው አለ። በድንጋጤ ከሌ ሞተ ሲባል ደንግጦ እስከ ሞት የሚደርስ ሰው አለ። ይህ ልክ አይደለም እንደ ክርስቲያንና ይሄን ያክል ሐዘናችን ልክ ያጣው መንፈሳዊነት የጎደለው ራስን እስከ መጉዳት ድረስ የደረሰው ለምንድን ነው ካለ ለሞት ያለን መረዳት ልክ ስላልሆነ። ለሞት ያለን መረዳት ልክ ሲሆን እንዴት ነው ሐዘን የምናሳልፈው? ቅዱስ ዳዊትን ማየት እንችላለን። የሞት መንገድ ወደ እግዚአብሔር እንደሆነ የነገረን ቅዱስ ዳዊት ነውና ቅዱስ ዳዊት አንድ ሐዘን ደርሶበት ነበር። ቤርሳቤህ የመጀመሪያ ከቤርሳቤህ የወለደው ልጅ በጠና በታመመበት ጊዜ በጣም ዳዊት አዝኖ ከንግስና ወርዶ ማቅ ለብሶ አመድ ነስንሶ ራሱ ዝቅ አድርጎ ያንን ልጅ እግዚአብሔር እንዲምርለት አለቀሰ፣ አነባ፣ እግዚአብሔርን ለመነ። በዚህ ውስጥ ሳለ ያ ልጅ ይሞታል። በሞተ ጊዜ አገልጋዮቹ ጨነቃቸው። ምክንያቱም ልጁ ታሞ እንደዚህ ከሆነ እንደዚህ ካዘነ ሞተ ብንለው ደግሞ ምን ሊሆን ነው? መጥተው ለመንገር አቃታቸው። ምክንያቱም መሞቱን ብንነግረው ከዚህ በላይ በሐዘን ይጎዳል፣ ሊሞትብንም ልናጣው እንችላለን ብለው አጠገቡ መጥተው ለመንገር ሲያቅታቸው ቅዱስ ዳዊት ይህን ጭንቀታቸው አይቶ ልጁ ሞተ እንዴ ብሎ ጠየቃቸው። አዎ ልጅህ ሞቷል ሲሉት ወዲያውኑ የምታጠብበት ውሃ አዘጋጁ፣ የምበላው ምግብ የምለብሰው ልብስ አዘጋጁ ብሎ ታጥቦ መጎናጸፊያ ለብሶ ቁጭ ብሎ መብላት ጀመረ። በጣም ገረማቸውና ልጅህ እንደዛ ታሞ ያን ያክል ያዘን ሲሞት እንዴት ነው እንደዚህ መጽናናት የቻልከው? እንዴት ሞቱን ሳትጎዳ ማሳለፍ ቻልክ? ሲሉት የተናገራቸው ምንድነው? ካሁን ወዲያ እኔ ወደ እሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣም አላቸው። አይደል? እየታመመ ባለቅሶ አንባ እንዲደንልኝ ነው። ከሞተ በኋላ ግን የፈለገ ያክል ባዝን ተመልሶ ልጁ ወደ እኔ አይመጣ፣ እኔ ነኝ ካሁን ወዲያ በሞት ወደ እሱ የሚሄደው ብሎ እንኳን ራሱን እነሱንም ማጽናናት ችሏልና ይህንን ማድረግ የቻለው
ለሞት ያለው መረዳት ልክ እንደ ሰው ማዘን ችግር የለውም። እንደ ሰው የምንወደውን ሰው ስናይ ስንለየን ከኛ ሲለይ ማዘናችን ክፋት የለውም። ግን በጣም አብዝቶ ማዘን ግን መንፈሳዊነት የጎደለ ነው። በተለይ በምንወደው የምናውቀውን ሰው ማጣታችን ስለማይቀር እንደ ክርስቲያን ማዘን ማልቀስ የሚገባው 3 ቦታ ነው አይደል? ክርስቲያን የሚያለቅሰው 3 ቦታ ነው። አንድ ያ ሰው ነፍስና ስጋው ሲለያይ፣ ሁለተኛው ያ ሰው ከቤቱ ሲወጣ ከኖረበት ካደረበት ከቤቱ ለመቀበር ሲወጣ፣ ሶስተኛው ወደ መቃብሩ ሲገባ ነው ክርስቲያን ማልቀስ ያለበት። ሲያለቅስም መንፈሳዊ መሆን መቻል አለበት። እንደው የኛ ለቅሶ መንፈሳዊ ይመስላችኋል? ብዙ ጊዜ ለቅሶ ላይ ምን ሲባል ነው የምትሰሙት? አልባሽ አልባሽ አጉራሽ አጉራሽ። ይህ ሰው ለነሱ ነው ለራሱ ነው የሚያለቅሰው? አሁን ለማን ያለብሰኛል ብሎ እኮ ነው እያዘነ ያለው። ለማን ያበላኛል? ይህ ሰው እኮ ለሞት አይደለም እያለቀሰ ያለው። እንደው እውነቱ ከሆነ ለራሱ ነው ያዘነው። የከፋው ጎደለብኝ ብሎ ነው እየከፋ ያለው። እንደው እውነተኛ መንፈሳዊ ያዘን አለ። ይሄ ለኔ የሆዳም ሰው አዘን ነው የሚመስለው። ለራሱ ነው ያዘነው። ክርስቲያን ግን እንዴት ነው ማዘን ያለበት? ነፍስ ከስጋው ስትለይ በስጋው ኢየሱስ ሲሞት ጌታ ሆይ በስጋው እንደተለየ በነፍስ እንዳይሞት ካንተ እንዳትለየው፣ ከቤቱ ሲወጣ ከኖረበት ካደገበት ከቤቱ እንደወጣ ከመንግስት ከቤት ምን አትበለው አታውጣው፣ ወደ መቃብር ሲሆን ወደዚህ እንደወረደ ወደ እሳት ውስጥ ምን አትበለው አታውርደው። እንደውም ማልቀሳችን ማንበታችን እኮ ጥሩ ነው፣ ደስ ይል። ግን ያ እንባ ያንን ሰው ሊጠቅመው የሚችለው እንዴት ነው አይደል? ያነባን ምሕረትን ስንለምንለት እግዚአብሔር ይቅር እንዲለው እግዚአብሔር እንዲቀበለው ከኛ ቢለይም አንተ ተቀበለው ከቤቱ ቢወጣም ከመንግስት አታውጣው ብለን ስናለቀስ ይህ ሰው ይጠቀማል አይጠቀምም? ግን ዝም ብሎ ማልቀስ ማንባቱ ይጠቅማል አይጠቅም አይደል? በተለይ ሴቶች ናቸው የዚህ ጸጋ ያላቸው አይደል? አሁን ሴቶች ግዴታው ነውባቸው። እንደው ለቅሶ ቤት ሲሄዱ ራሱ ጭንቁ መከራ ማለት ምክንያቱም ማልቀስ እንደ ግዴታ ስለተቆጠረ አላክሽም ብለው ራሱ ሰው ይፈልጋሉ አይደለ? ለቅሶም የእውነት ላይሆን ይችላል። ከዚህ በፊት ነግሬያቸዋለሁ። አንዲት እህት ከውጭ ትመጣና እሷ 4 ዓመት ነው ውጭ ሀገር ቆይታ የመጣችውና 4 ዓመት በቆየችበት ጊዜ ውስጥ ሰፈፍቴ ያው ለቅሶ ነበርና ስትመጣ ግዴታ ነው ትደርሳለች እና 3 ዓመት ምናምን የሆነው ለቅሶ ሄዳ አልቅሳ መጣች እና ለኔ ነገረችኝ እና ሄጄ አልቅሼ መጣች እና በጣም ገረመኝ። እነሱ እኮ ያን ልጅ ረስተውታል ራሱ እንደው ሀዘኑን ትተው ረስተውት አንቺ እንዴት ተሰምቶሽ ምን ቆጥቆጦሽ ነው እንደው እንባሽ እንዴት መጣ ስላት በቃ እዛ አረብ ሀገር ያየሁትን መከራ እያሰብኩ ነው ያለቀሱት። ያንን እያሰበች እነሱ ዘንድ ግን ያው እንደ ሀዘንተኛ ነው ስታለቅስ የነበረ አይደል? የእውነት ለቅሷችን ራሱ አንዳንድ ጊዜ ጨካኝ እንዳንባል አይደል? ወንዶች ተመችቶናል መከናነብ ጨካቢያችንን ለብሰን አይደል? ለምን አለቀሳችሁ ሚለንም የለን ተገላግለናል። ሴቶች ግን የእውነት እንባችሁን የውሸት አታድርጉ። ዝም ብሎ ለታይታ መሆን መቻል የለበትም። እንባችንን የእውነት የክርስቲያን እንባ ደግሞ ወደ መሬት አይፈስም። ራሄልን ታውቋት አይደል? እንባ ወዴት ነው የፈሰሰው? ወደ ላይ ረጨችው ነው። የክርስቲያን እንባ ራማ ነው መሰማት ያለበት መሬት ላይ አይደለምና ካዘንም ካለቀስንም እግዚአብሔር እንዲምረው እግዚአብሔር ይቅር እንዲለው እግዚአብሔር እንዲቀበለው የእውነት ሞቱ ከእግዚአብሔር ጋር መኖር የሚጀምርበት እንዲሆን እንደ ክርስቲያን ማልቀስ እንዲህ ነው። ካለቀስንም ማልቀስ ያለብንና ስለ ሞት ትክክለኛ መረዳቱን ስናስብ ሀዘናችን ልክ ያለው መጠን ያለው እግዚአብሔርን ማያሳዝን ራሳችንን ማይጎዳ ሀዘንን ማሳለፍ የምንችለው ለሞት ያለንን መንገድ ወይ መረዳት ቅድም ባለው መንገድ ስንይዝ ነው። የመጨረሻ ለንስሐ ሕይወት ላለፈው ጥፋታችን እንኳን ለሚመጣው መጠንቀቅ ብቻ ሳይሆን ላለፈው ሕይወታችን ራሱ ወደ ንስሐ ሕይወት ውስጥ እንድንገባ ራሳችንን ለማስተካከል ልባችን እንዲነሳሳ ማድረግ የምንችለው ሞትን ስናስብ ነው። ሕዝቅያስን ማስታወስ እንችላለን አይደል? ንጉሡ ሕዝቅያስ ኃጢአት በሰራ በበደለ ጊዜ እግዚአብሔር እንዴት ነው የመለሰው? ወደ እሱ እንዲመለስ ያደረገው በምን መንገድ ነው? ነብዩ ኢሳይያስ ልኮ ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካከል። ልክ ንጉሡ ሕዝቅያስ ትሞታለህ ሲባል ደነገጠ። እስቲ ለምሳሌ ለእኔ አትመልሱልኝ፣ ለራሳችሁ ማለት ነው። ለራሳችሁ እንደ ዛሬ ትሞታላችሁ ቢባል ምንድን ነው የምታደርጉት? ዶርም እንሄዳለን? እዚሁ አናድር አይሻልም አይደል? ብዙ ምን እናደርጋለን? ንስሐ አባት ጋር እንደውላለን አይደል? የት ነው ያሉት ብለን ቤታቸውም ቢሆን እንሄዳለን። ሌሊቱን ራሱ እናድራለን። አሁን ዛሬ ትሞታላችሁ ቢባል እዚህ እያጸለይን እያነባን ስላለፈው ይቅርታ እየጠየቅን ነው አይደል? ዛሬ ትሞታላችሁ ቢባል ብዙዎቻችን ለሚመጣው ብቻ ላለፈው ራሱ ወደ ንስሐ ወደ መጸጸት ወደ ማዘን ለጸሎት ወደ መትጋቱ ያልጠፋን የበደልነው ካለ ይቅርታ ወደ መጠየቁ ልባችን ይነሳሳል። ይሄንን ሁልጊዜ ማሰብ የሚችል ሰው ይሄንን ማግኘት ይችላል። ይሄንን ሞቱን የማይረሳ ሰው ንስሐ የሚገባ ንስሐ ገባ ተብሎ እስከ መታዘዝ አይጠብቅም። ሞቱን ካረሳ ማለት ነው። ከሰዎች ጋር ክፋትን ጥልን አያበዛም። ሞቱን የማይረሳ ሰው ማለት ነው። ስለዚህ ሞትን ማሰብ የቅድስና ሕይወትን እነ አባ እንጦንስ እንደነ አባ ጳውሊን ጨክነን እንድንጀምር ያደርገናል። ሞትን ማሰብ ክፉ ነገሮችን ከንቱ ነገሮችን መተው መናቅ የምንችልበት አቅም እናገኛለን። ሞትን ማሰብ ሌሎች መከራዎች ሁሉ ከሞት በታች ናቸው። ሞትን የማይፈራ ሰው ትናንሽ መከራዎችን ማሸነፍ ይችላል። ይሄን ያክል አይከብዱትም። ሞትን ቅድም ባልነው መንፈሳዊ መንገድ ሞት ወደ እግዚአብሔር እንደሚወስድ የሚያስብ ሰው ሲያጣ የሚወደው ወዳጁ ሲለየው ሀዘኑን ራሱን የማይጎዳ እግዚአብሔርን የማያሳዝን መንፈሳዊ ሀዘንን
ማዘን ይችላል። የመጨረሻ ሞቱን የሚያስብ ሰው ሁልጊዜ በንስሐ ሕይወት ውስጥ መመላለስ ይችላልና ሞታችንን ዕለት ዕለት ማሰብ መርሳት የለብንም። ሞትን ማሰብ የተስፋ ለመቁረጥ አይደለም። ሞትን ማሰብ የቅድስና ሕይወትን ተክተን እንድንሰራ ከኃጢአት እንድንርቅ ስለሚያደርገን ነው። ምን የሚል አባባል አለ? እንደምትሞት እያሰብክ ኑር፣ እንደምትኖር እያሰብክ ደግሞ ስራ የሚል አለ። ጥሩ አባባል ነው። ስለዚህ ሞትን እያሰብን ነው መኖር ያለብን፣ መኖራችንን እያሰብን ነው ደግሞ መስራት ያለብን። እስቲ ዝም ብላችሁ አስቡ። ብዙዎቻችሁ ቤተሰብ ትታችሁ ከቤተሰብ ተለይታችሁ ነው እየተማራችሁ ያላችሁ አይደል? እኔም ብሆን ቀን ከስራ ውዬ ደክሜ ነው የምመጣው። ቀን ብቻ ሳይሆን ስራ አዳር ራሱ ጀምሬያለሁ ኑሮን ለማሸነፍ ማለት ነውና አንዳንድ ጊዜ ከስራ ደግሞ የቤት ስገባ ይሁን የምደክመው ለምንድን ነው ብዬ ሳስብ ለምንድን ነው ለእንጀራ አይደል? መንግስቱን ለመውረስ አይደለም አዳር የምሰራው መቼ ማህሌት አይደለም ቆመ ይጂ ቀንም ሙሉ ጠዋት 2 ሰዓት የገባው እስከ 12 ሰዓት እንደዚህ ደክሜ ለፍቼ የምውለው ለምንድን ነው? የሆነች የስጋ ፍላጎት ለማሟላት ለጊዜያዊ ህይወታችን። ያንን ማለት ክፋት የለውም እና ብዙ ጊዜ ድካማችንን ልፋታችንን ስናስበው ለጊዜያዊ ህይወት ማለት ጥረታችንን ስናጠራቅም ስራ ውስጥ ላለ ሰው ሲቆጥብ ስታዩ የእውነት ብዙ ሰው የሚሞት አይመስልም ማለት ጭንቀቱ ድካሙ ስለ ነገ ሲያስብ ሲያቅድ የእውነት እቅድ ውስጥ ሞት የሚባል የለም ማለት ስሞት ደግሞ ለሞቴ ላዘጋጅ እንደዚህ ልዘጋጅ የሚል የለምና የእውነት ከንቱ ሆኖ ትተነው ሁላችንም ለምንሄደው ዓለም ይሄን ያክል መድከም መልፋት ካለብን ዘላለማዊ ህይወት ከፊት ለፊታችን ሁላችንም ይጠብቀናል። ለዛ ደግሞ ምን ያክል መድከም መቻል አለብን? ለዛ ደግሞ ምን ያክል መስራት አለብን? እንጂ አስበነው ምናቅ አይመስለንምና የእውነት ሞታችን ግን ከእግዚአብሔር ጋር መኖር የሚሆንልን ልክ የእመቤታችንን ረፍቷን ሞቷን አስበን እንደምንደሰተው የእኛም ሞት ደስታም ይሆንልን፣ የእኛም ሞት እንደ ጻድቃም ይሆንልን። ሞታችን እግዚአብሔርን እናገኝበት። ሁላችንም ስንሞት እግዚአብሔርን እናገኘዋለን፣ እመቤታችንን በዓይናችን እናያለን። ይሄንን ግን ደስታ ማግኘት የምንችለው በምንድነው? አንድ ነገር ማድረግ ሲጠበቅብን ነው። ሳንሞት ሞትን እያሰብን ራሳችንን ህይወታችንን አስተካክለን ስንገኝ ነው። 2 ጥቅሶችን ብቻ ላንሳላችሁ። በህይወተ ስጋ ላለ ሰው ላልሞተ ሰው እግዚአብሔር ምን ብሎ ቃል ገብቶልናል? አንኳኩ ምን ይባላል? ማንኳኳት ብቻ አይደለም፣ ሳያንኳኳ ለሚለምን እንኳን ይሰጠዋል። መለመን አይደለም፣ ስለፈለግን እንኳን ታገኛላችሁ ብሏል አይደል? እንደው ሳንፈን ደክመን እንኳን ራሱ ምድር ላይ ላለ ሰው በጣም እግዚአብሔር ትልቅ የሰጠው ድል ምን እንደሆነ ታውቃላችሁ? ከደጅ ቆሜ አንኳኳለሁ ይላል። ቤቱን መተን ባናንኳኳ፣ ቤቱን መተን በጸሎት ባንተጋ እንኳን እርሱ ስለሚፈልገን በአንድም በሌላ ወደ ልቦናችን በር መጥቶ ያንኳኳል። ልቦናችን እንድንከፍትለት ወደ ቤታችን ወደ ህይወታችን አስገብተን ነው ከእግዚአብሔር ጋር መኖር እንድንጀምር በዚች ምድር ላይ ስናንኳኳ እከፍትላችኋለሁ፣ ባታንኳኩም ደግሞ እኔ አንኳኳለሁ እናንተ ክፈቱልኝ ብሎ ይህንን ቃል ገብቶልናል። ይህ ቃል ግን ምድር ላይ ላለው ሰው ብቻ ነው። ከሞት በኋላ ላለው ህይወት ግን አንድ ማቴዎስ 25 ላይ ያለውን ታሪክ ላስታውሳችሁ። ማቴዎስ 25 ላይ የ10 ደናግላን ታሪክ አለ። 10 ደናግላን አሉ። 5ቱ ልባም ናቸው፣ 5ቱ ደግሞ ሰነፍ ናቸው። 5ቱ ልባሞች ዘይትም መብራትም ይዘዋል። ሰነፎቹ መብራት እንጂ ዘይት አልነበራቸውም። እምነት ኖሯቸው ምግባር አልነበራቸውም ማለት ነው። ሙሽራውን እየጠበቁ ሳሉ ሙሽራው ሲዘጋጅ እንቅልፍ ይላቸዋል፣ ይተኛሉ። እንቅልፍ ምንድነው አልን ቀደም? እንቅልፍ ምንድነው? ሞት እንቅልፍ ነው። ሁሉም ሞቱ ማለት ነው። ስለዚህ ሙሽራው በመጣ ጊዜ ክርስቶስ ዳግም ይመጣል። የሞተው ሁሉ ያንቀላፋ ይነቃል፣ ሁሉም ይነሳሉ። በተነሳ ጊዜ ልባሞቹ ዘይት ስለነበራቸው የጠፋውን ፋኖስ ወይም መብራት አብርተው ሙሽራው ሊቀበሉ ይዘጋጃሉ። ሰነፎቹ ግን ዘይት ወይም ጋዝ ስላልነበራቸው መብራታቸው ጠፍቶ ነበር። ለእነሱ ስጡኝ ሲሉ ለእናንተ የሚበቃ የለንም ሲሉ ያን ጊዜ ሰነፎቹ መብራት ወይም ዘይትን ለመግዛት ወደ ገበያ ይሄዳሉ። ሙሽራው መጥቶ ስለነበረ ግን ተዘጋጅተው የነበሩትን 5ቱን ደናግላን ይዞ ወደ ሰርግ ቤት ይሄዳል። ልክ እነዛ ሰነፎቹ ዘይት ገዝተው ሲመለሱ የሰርጉ ቤት ምን ብሎ ነበር ይላል? ተዘግቶ ነበር። አንኳኩ። በአንኳኩም ጊዜ ሙሽራው ከፈተና እንዲህ አላቸው፣ እኔ አላውቃችሁም አላቸውና በሩን ዘጋባቸው ይላል። ይህ ሲያንኳኩ ያልከፈተላቸው ጌታ አንኳኩ ይከፈትላቸዋል ያለ ጌታ ነው። አንኳኳለሁም ብሎ የተናገረ ጌታ ነው። ስለዚህ በምድር ላይ ያለን አንኳኩተን ካላስከፈትን፣ በምድር ላይ ያለን ሲያንኳኳ ልባችንን ከፍተን በህይወተ ስጋ ያለን ከእግዚአብሔር ጋር መኖርን መጀመር ካልቻለን እውነቴን ነው የምላችሁ ሞታችን ደስታ አይሆንም። ሞታችን ሁለት ይሆናል፣ በስጋም በነፍስም እንሞታለን። ሞታችን ወደ እግዚአብሔር የሚወስድ መንገድ ሊሆንልን አይችልም። ሞታችን ከእግዚአብሔር ጋር መኖር የምንጀምርበት፣ ሞታችን ለዘላለማዊ ህይወት የምንወለድበት የሚሆነን ሳንሞት በተቻለ መጠን ከእግዚአብሔር ጋር መኖር ስንጀምር፣ በጸሎት ቃሉን በመስማት እሱን ፈልገን ቤቱ በመምጣት ከእሱ ጋር የሚያጣላንን ለኃጢአት ምክንያት የሚሆነንን ስጋችንን ለመግዛት እየጾምን ይህን መልካም ነገር ሁሉ ስለ እግዚአብሔር ፍቅር ብለን እያደረግን ብንወድቅም እየተነሳን በንስሐ ምድር ላይ ባለ ህይወታችን ከእግዚአብሔር ጋር መኖር ተጀመርን። ተክተን በሩን የምናንኳኳ ከሆነ ከሞት በኋላ ባለ ህይወታችን በሩን ከፍቶ እጁን ዘርግቶ ይቀበለናል። ሁላችንም መሞታችን አይቀርም፣ መጠራታችን አይቀርም፣ በፊቱ መቆማችን አይቀርም። ስለዚህ ፊቱ ስንቆም እንዳናፍር፣
ፊቱ ስንቆም እጆቹን ዘርግቶ ቤቱን መንግስቱን ከፍቶ እንዲቀበለን ሁላችንም በህይወት እያለን ተስፋ አለንና ራሳችንን ህይወታችንን ከእግዚአብሔር ጋር ያለንን አንድነት ማስተካከል መቻል አለብን። አንዳንድ ሰው ወይም ብዙ ሰው ማለት ይቻላል የንስሐ ዕድሜ ስጠኝ ይላል። ዮሐንስ አፈወርቅ ግን ምንድን ነው ያለው? የንስሐ ዕድሜ ስጠኝ ብለህ እንዳትጸልይ። የንስሐ ዕድሜ ስጠኝ ብሎ መጸለይ እንድበድል ጊዜ ስጠኝ ማለት ነው። እግዚአብሔር አሁን የሰጠ ዕድሜ ራሱ የምንድን ነው? የንስሐ ምን እንላለን? ሁሉ ጊዜ ዘመን ለፍስሐ ዕድሜ ለንስሐ ምንለው እግዚአብሔር አሁን የሰጠን ዕድሜ ራሱ ለንስሐ ነው። አሁን ራሱ ወደ ቤት ስንሄድ ንስሐ መግባት ስላጠፋነው ጥፋት እግዚአብሔርን በጸሎት መለመን መቻል አለብን እንጂ የንስሐ ዕድሜ ስጠኝ ብሎ መለመን ልክ ኃጢአት ለመስራት የሚፈልግ ልብ የሚጸልየው ጸሎት ነው። ትንሽ እስከሰራ ጠብቀኝና ንስሐ ሳልገባ ትግደለኝ ማለት መንፈሳዊ ጸሎትም አይሆንምና አሁን የሰጠን ዕድሜ ዛሬም ተጠቅመን መቼ እንደምንጠራ ስለማናውቅ ራሳችንን ልናስተካከል ያስፈልጋል። በተለይ እዚህ ውስጥ ያለን ሁላችን ወጣቶች ነን አይደል? አንድ ወጣት በጣም ችግሩ ምን እንደሆነ ታውቃላችሁ? የሚሞት አይመስልም አይደል? የሆነ ገና ሳረጅ ነው። በተለይ እናንተ ደግሞ ዶክተር ልትሆኑ ነው የምትሞቱ አይመስላችሁም? አይቀርላችሁም፣ ትሞታላችሁ። ሐኪምም ብትሆኑ ፋርማሲስትም ብትሆኑ ይቀርላችኋል? አይቀርላችሁ። ወጣቱን ብንሆን ምንም ዋስትና የለንም አይደለ? 40 70 80 የሚለው እግዚአብሔር የወሰነልን እንጂ እኛ የምንሰጠው የእድሜ ገደብ ስላልሆነ በየትኛው እድሜ በየትኛው ጊዜ እንደምንጠራ አናውቀው። መጠራታችንን ግን እርግጠኛ ስለሆነን ያንን የምናስብ የማንረሳ ከሆነ ራሳችንን ህይወታችንን ማስተካከላችን አይቀርም። የመጨረሻ አንድ ታሪክ፣ አንድ አባት በጣም አርጅተውና ደክመው ጠዋት ለኪዳን ከሰዓት ቅዳሴ ሰርክ ደግሞ ከጉባኤ አይቀሩም ነበርና ቤተክርስቲያን ዕለት አንድ መምህር ያያቸዋል። በጣም አርጅተው እንደ ዱላ ይዘው ነው የሚመጡት ነው። ጠዋትም ቀን ሙሉ በሉት ከቤተክርስቲያን አይጠፉምና በጣም ገርሞት እንደዚህ ደክመው አርጅተው ይሄን ያክል ምን አመላለስ ወይ ቅዳሴ የሚያንዱን እኮ እያደረሱ ቤቶት መሆን እኮ ይችላል። ይሄን ያክል ለምን ይደክማሉ ሲሉት አይውልክ እኔ በጣም ደክም ያለው አርጅቻለሁ፣ እዚህ የምሞትበትም ቀን እየቀረበ ነው። ስለዚህ መልአከ ሞት በመጣ ጊዜ ሲወስደኝ ከየት ነው ያገኘው ሲባል ቤተክርስቲያን ያገኘው እንዲህ ነው እዚህ መሆኗል። ሲወስደኝ እዚህ ቢያገኘኝ ቢያንስ አንድ እንትን ይሆንልኝ አንድ በጎ ስራ የለም ቤተክርስቲያን ነው የተገኘው እንድባል ነው እዚህ ሁሌ የምመጣው እንደዚህ ደክሞኝም ብለዋልና እኛም ሞትን ዕለት ማሰብ የምንችል መሞታችንን የማንረሳ ከሆነ እውነቴን ነው ራሳችንን ህይወታችንን ማስተካከል የምንችልበት አንድ መንፈሳዊ መንገድ ነውና ሞታችንን አንርሳ። ዕለት ሞታችንን እናስብ። የመጨረሻ አንድ የምነግራችሁ ነገር ምንድነው? ሁሉ ጊዜ በቤቱ ስንመጣ የተለያዩ መድኃኒቶች ይሰጡናል አይደል? በነፍሳችን ቁስለኞች ነን፣ በኃጢአት የታመምን ሰዎች ነን። እዚህ ከኃጢአት ደዌ እንድንድን ቤተክርስቲያን መድኃኒት ትሰጠናለች አይደል? ጹሙ ትለናለች፣ ጸልዩ፣ ምጽዋት፣ ቃሉን ስሙ፣ መጽሐፍ ቅዱስ አንብቡ። ዛሬ አንድ ምን ተሰጣችሁ? አንድ መድኃኒት ተሰጥቷችኋል። አንዱ መድኃኒት ምንድነው? ሞትን ዕለት ምን ማለት ማሰብ አንድ መድኃኒት ከነፍስ ከኃጢአት ደዌ ሰው መዳን የሚችልበት አንድ መድኃኒት ነው። እነዚህ መድኃኒቶች ሁሉ ግን ስላወቅንና ስለያዝናቸው ብቻ ግን መዳን አንችልም። የምንድነው መቼ ነው ስንጠቀምባቸው አይደል? አንድ ቀላል ምሳሌ ብቻ ላንሳላችሁ ለእናንተ ቅርብ ስለሆነ ማለት ነው። አንድ ሰው በጣም ታሞ ሐኪም ዘንድ ቢሄድና እዛ ሐኪሙ ለዛ በሽታው መድኃኒት ያዝለታል። ከዛ የቀጠሮ ጊዜ ይኖራል፣ በወርም ይሁን በሳምንት። ልክ የቀጠሮ ጊዜ ሲመጣ የመጀመሪያው ጥያቄው ምንድነው? መድኃኒቱን እየወሰድክ ነው አይደል? አይደለም ቢለው ሐኪሙ ምን ይለዋል? እሺ ወስደክና ነው አይደል? እስቲ ዝም ብላችሁ አስቡት። ድጋሚ በሁለተኛው ቀጠሮ እንዴት ነው መድኃኒት እየወሰድክ ነው ሲለው አይደለም ቢለው ሐኪሙ ምን ይሰማዋል? ሌላ መድኃኒት ይጽፋል? እንደሚጽፍ አይመስለኝም አይደል? አሁንም እሺ እንግዲህ መኖር የምትፈልግ ከሆነ አይደል? መኖር የምትፈልግ ከሆነ የባሰ እየደከመ ነው ሰውነትህ፣ አሁንም መውሰድ ጀመር። ከዛ በሶስተኛው ጊዜ ሲመጣ እየወሰድክ ነው ሲባል ኧረ አይደለም ቢሉ ምን ይሰማቸዋል? አሁን እንዳትመጣ ትሉትም ለምን በሽተኛ ከማከል ቢቀር አይሻልም? እውነቴን ነው። እግዚአብሔር የቤተ ክርስቲያን መድኃኒት ቦታ ነው አይደል? ሐኪም ቤት ነው አይደል? ጸሎት መድኃኒት ነው፣ ጾም መድኃኒት ነው፣ ቃሉን መስማት ማንበብ መድኃኒት ነው። አንድ መድኃኒት ደግሞ ሞትን ማሰብ ነው። ስለዚህ እነዚህ እግዚአብሔር የነገረን የሰጠን መድኃኒቶች ግን የሚያድኑን መቼ ነው? ሁልጊዜ ምን ስንላቸው አይደል? ሁልጊዜ ስንወጣቸው ስንጠቀምባቸው ነውና ሞትን ማሰብ ዛሬ ስላሰባችሁት ብቻ ህይወታችሁ አይለወጥም። ዛሬ ስላሰባችሁት ብቻ ህይወታችሁ አይስተካከልም። የእውነት ሞትን በማሰብ የሚገኘውን የህይወት ለውጥ የቅድስና ህይወት ገንዘብ ማድረግ የምንችለው ዕለት ያንን ማሰብ ስንችል ነውና ይሄን መድኃኒት ዕለት ውሰዱት። እሺ ውሰዱት። በሰላም ቆዩ። መልካም ሰው